በዚህ ጦርነት ውስጥ ትልቁ አደጋ የተተኮሰው ሚሳኤል ወይም የወደመው የጦር ሰፈር አይደለም። እውነተኛው ስጋት የመጣው በሳይረን ድምፅ ወይም በፍንዳታ የታጀበ ሳይሆን በአንድ የቴሌቪዥን መስኮት ላይ በቀረቡ ባለስልጣን አንደበት በዝምታ የወጣች አንዲት አረፍተ ነገር ናት። ያቺ ጥቂት ቃል በዓለም አቀፍ የፋይናንስ ተቋማት ውስጥ እንደ መብረቅ አስተጋብታለች። በዋሽንግተን የሚገኙ ባለስልጣናትንም ከእንቅልፍ ቀስቅሳለች። ምክንያቱም ያቺ ቃል የዓለማችንን እጅግ ወሳኝ የኃይል መተላለፊያ የሆርሙዝ ወንዝን የጨዋታ ሕግ ለዘለቄታው ቀይረዋለች። ኢራን ያቀረበችው ቅድመ ሁኔታ ቀላል ግን ገዳይ ነው። ነዳጅ ይፈልጋሉ? እንግዲያውስ ዶላሩን እርሱና በዩዋን ክፈሉ። ይህ ንግግር ተራ የክፍያ ዘዴ ለውጥ አይደለም። ላለፉት 50 ዓመታት አሜሪካን የዓለም ብቸኛ ኃያል ሀገር አድርጎ ያቆየው የፔትሮ ዶላር ስርዓት ላይ የተሰነዘረ የሞት ፍርድ እንጂ። ዛሬ ሚሳኤሎች ሊያደርሱት ካልቻሉት በላይ ይቺ ጥቂት ቃል የአሜሪካን የኢኮኖሚ የበላይነት በአንድ ጀንበር ልታፈራርሰው ትችላለች። ይህ ጦርነት ስለ መሬት አይደለም። ይህ ጦርነት ስለ ገንዘብና ስለ አዲሱ የዓለም ስርዓት ነው። እንኳን ወደ ፕሮፌሰር ጂያንግ የጂኦፖለቲካ ትንታኔ ሌላኛው ክፍል በሰላም መጣችሁ። ዛሬም እንደተለመደው ዓለም አቀፍ ክስተቶችን በጥልቀት እንመረምራለን። ወደ ዝርዝሩ ታሪክ ከመግባታችን በፊት እንዲህ ያሉ ወቅታዊና ጥልቅ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በተጨማሪም ይህም ቪዲዮ ከየትኛው የዓለም ክፍልና በስንት ሰዓት እየተከታተላችሁት እንደሆነ በኮሜንት መስጫው ላይ ብትነግሩን ደስታችን የላቀ ይሆናል። አሁን በቀጥታ ወደ ታሪኩ ዝርዝር እንለፍ። Two weeks into this war, something happened that may end up being far more dangerous than any missile fired or any base bombed. በዚህ ጦርነት ውስጥ በሁለተኛው ሳምንት ላይ ከተተኮሰው ሚሳኤል ወይም ከተደበደበው የጦር ሰፈር በበለጠ እጅግ አደገኛ የሆነ አንድ ነገር ተከሰተ። ይህ ክስተት እንደ ሌሎቹ በሳይረን ድምፅ ወይም በፍንዳታ አልመጣም። ይልቁንም ከአንድ የኢራን ባለስልጣን ጋር በተደረገ የቴሌቪዥን ቃለ መጠይቅ ወቅት በዝምታ የተሰማ ነበር። ንግግሩ አንድ አረፍተ ነገር ብቻ ቢሆንም ውጤቱ ግን ለበርካታ አስርት ዓመታት በዓለም አቀፍ የፋይናንስ ስርዓት ላይ ትልቅ ተጽዕኖ ሊያሳርፍ የሚችል ነው። ኢራን በዓለማችን እጅግ ወሳኝ በሆነው የነዳጅ ማጓጓዣ መስመር በሆርሙዝ ወንዝ በኩል የነዳጅ ጫኝ መርከቦች እንደገና እንዲያልፉ እንደምትፈቅድ ተናገረች። ነገር ግን አንድ ትልቅ መስፈርት አቀረበች። But there was a condition attached. The oil moving through that corridor would have to be paid for in Chinese yuan. በዚያ መስመር የሚያልፈው ነዳጅ በቻይና ዩዋን እንጂ በአሜሪካ ዶላር ሊከፍል አይችልም። በመጀመሪያ ሲታይ ይህ ስለ ክፍያ ዘዴ የቀረበ ተራ ቴክኒካዊ ዝርዝር ሊመስል ይችላል። ነገር ግን በእውነቱ እነዚህ ጥቂት ቃላት እስካሁን ከተፈጠሩት እጅግ ጠንካራ የኢኮኖሚ ስርዓቶች መካከል አንዱን በቀጥታ የሚፈታተኑ ናቸው። ምክንያቱም የዓለም የነዳጅ ንግድ ላለፉት ግማሽ ክፍለ ዘመናት ሲመራ የቆየው በአሜሪካ ዶላር ነው። ይህ ስርዓት ደግሞ ከ1970ዎቹ ጀምሮ የአሜሪካን የፋይናንስና የጂኦፖለቲካ የበላይነት በዝምታ ደግፎ አቁሞታል። ኢራን ያቀረበችው ሐሳብ ስለ ነዳጅ ጭነት ወይም ስለ መርከብ ማለፊያ ፈቃድ ብቻ አይደለም። የዘመናዊው ዓለም አቀፍ የኢኮኖሚ ስርዓት መሰረትን የሚያናጋ ፈተና እንጂ። ዛሬ ይህ ቅጽበት ለምን ይህን ያህል ትልቅ ትርጉም እንዳለውና ለምን የፋይናንስ ተንታኞችና የሀገራት ባለስልጣናት ይህንን ክስተት ልክ እንደ ጦርነቱ በቅርበት እንደሚከታተሉት መመርመር አለብን።